እምቢ ብትለኝስ የሚለውን ፍርሃት እንደዚህ ስበረው። ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ ሐሳብ አንድ ምክር ይዤላችሁ መጥቻለሁ። ለዛሬ የመረጥኩት ሐሳብ እንደዚህ ደፋር ሁን የሚል ነው። እናም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ያደረጋችሁም ላይክ አድርጋችሁ ጀምሩት። አብራችሁኝ ሁኑ። እናም ለዛሬ ያዘጋጀሁትን ሐሳብ ከሴቶች ጋር እንዳንተዋወቅ ከሚያግዱን ነገሮች አንዱ የሆነውን ፍራቻን ለማስወገድ የሚያግዙንን ነገሮች የሚል ነው። የሰው ልጆች ደስ ከሚሏቸው ተዋውቀውና ተቀራርበው በፍቅር አንድ ሆነውና ተጋብተው መልካም የፍቅርና የደስታ ህይወት ከመኖር ከማያውቁት ሰው ጋር ተጋብተው ፍቅርና ሰላም የሌለው ህይወት እንዲኖሩ የሚያደርጋቸው እምቢ ብትለኝስ የሚል ፍራቻ ነው። በዋናነት በጣም ቆንጆ የሆኑ ሴቶች ማናገር የምንፈራ ወንዶች በጣም ብዙ ነን። በመቀጠልም እምቢ ብትለኝስ የሚል ከግል ክብራችን ጋር የተዳቀለ ፍራቻ አለን። ብዙ ወንዶች ሴት ተዋውቀው ስልክ ቁጥር ጠይቀው እምቢ ሲባሉ እንደ ትልቅ ሽንፈት ነው የሚያዩት። በተጨማሪም ሴት ጠይቀው እምቢ ከሚባሉ በአጉል ኩራት በፍቅር እየተቃጠሉ መኖር ነው የሚመርጡት። እነዛ ለፍቅር የሚመኟቸው የሚሞቱላቸውና የሚያብዱላቸው ሴቶች ግን በደፋር ወንዶች እጅ ወድቀው ነው የሚያዩዋቸው። እናም እምቢ ብትለኝስ ከሚለው ፍርሃት ለመውጣት የሚያግዙ 7 ወሳኝ ነጥቦችን ይቀርቡላችኋል። በተጨማሪም የአንድ ወጣት ታሪክ ይቀርብላችኋል። አብራችሁን ቆዩ። በአንዲት ትንሽ ከተማ የሚኖር አንድ ወጣት ከአንዲት ቆንጆ ሴት ጋር የአይን ፍቅር ይይዘዋል። ቢያንስ በቀን አንዴ ካላያት በጣም ይጨንቀዋል። የመፈጠሩ ትርጉም እሷን ለማፍቀር እስኪመስለው ድረስ በህልሙም በውኑም ስለሷ ብቻ ነው የሚያስበው። ልክ እንደሚተነፍሰው አየር ነው የምታስፈልገው። ካላያት ትንፋሽ ያጥረዋል። እሷን ማፍቀሩ አገሩ ሁሉ አውቀዋል። ቢሆንም ግን ይሄ ወጣት ሴት እንዳፈቀረ እንጂ በጣም እንዳፈቀራትና በፍቅሯ ከሰውነት በታች እንደሆነ የማንም ርዕስ አልነበረም። ምክንያቱም ልጅቷን ያፈቀረ እሱ ብቻ አልነበረም። የአገሩ ወጣቶች ባለትዳሮችም ሳይቀሩ ጠዋት በራቸው አጠገብ ፀሐይ ለመሞቅ በማስመሰል ልጅቷ ጠዋት ወደ ስራ ስትወጣ ለማየት ነው የሚጋፉት። አብዛኞቹ በህልማቸው እንደሚያዩት ልትቀርባቸው፣ ልታናግራቸው፣ ልታቅፋቸውና ልትስማቸው ነው የሚመኙት። በህልማቸው ያዩትና በገሃድ የታዘቡትን አንድ እንደሚሆን ተስፋ በማድረግ ወደ ውጭ በመውጣት ቦርጫሞችም ሳይቀሩ ነው ለስራ ስትወጣና ከስራ ስትመለስ የሚጠብቋት። ለፍቅር የተዘፈኑ ሁሉ ለሷ የተዘፈኑ እስኪመስሉ ድረስ ቀጭ እያለች በማለፍ ነው ወንዶቹን ሁሉ የምታፈዛቸው። ከነሱ ብዙዎቹ በባለቤቶቻቸው ጥፊ ነው እሷን ከማየት የሚመለሱት። የዚህ ታሪክ አካል የሆነና የዛ አገር በስውርና በገሃድ የዚች ቆንጆ ልጅ አፍቃሪያንና አድናቂዎች በፍራቻና በፍርሃት ተሸማቀው ቆንጂዋን ጠዋት በአይናቸው እየሸኙ ማታ ደግሞ በአይናቸው ተቀብለው ወደ ቤቷ እያስገቡ ብዙ ወራትና ዓመታት ካለፈ በኋላ አንድ ቀን ማታ ወደ ቤቷ ስትመጣ እንደ ወትሮው የአይን አቀባበል አድርገውላት ወደ ቤቷ አስገብተው መኝታቸው ላይ እሷን እያሰቡ ጥሩ እንቅልፍ ለመተኛት ወደ የቤታቸው እንደገቡ ቤታቸው አንድ አስደንጋጭ ሰበር ዜና ጠበቃቸው። የቆንጂዋን ልጅ ሰርግ የታደሙበት የእድሜ ወረቀት በየቤታቸው ጠበቃቸው። ባለቤቶቻቸው ደስ ብለዋቸው ሲሰጧቸው ለመናደድና ለመደንገጥ እድል አላገኙም። የዚህ ታሪክ ዋና ገጸ ባህሪ ግን ከመናደድና ከመደንገጥም አልፎ ራሱን ለማጥፋት ነው የሞከረው። በረኪና ጠጥቶ ሞት እምቢ ብሎት ወደ ሆስፒታል በአምቡላንስ ሄደ። የልጁን የራስ ማጥፋት ሙከራ ከልጅቷ ሰርግ ጋር የተያያዘ እንደሆነ ያወቀ ብዙ ህዝብ በጣም ተገረመ። ሆስፒታል የሚገባውን ሕክምና ተደርጎለት ድኖ ወደ ቤቱ ተመለሰ። አይደለም ሊያገባት ሊያናግራት ያልታደለው ወጣት ከሞት ተርፎ እንደማንኛውም ታዳሚ በሰርጓ ላይ ለመገኘት በቃ። የዚች ቆንጆ ልጅ ሰርግ ለሁሉም የከተማው ነዋሪ የሚያጓጓ ነበረ። ሁሉም አንድ ላይ እሷን ያገባ ደፋር ባለግርማ ሞገስና እድለኛ በማለት ሁሉም ወጣቶች ሙሽራውን ለማየት በጣም ጓጉ። የሰርጉ ቀን ደርሶ ሙሽራው ሚስቱ ለመውሰድ ሲመጣ አገሩ ሁሉ ግልብጥ ብሎ ወጥቶ መጋፋት ጀመረ። ሙሽራው ከነበረበት መኪና ሲወጣ ግን ሁሉም ከጠበቁት ውጭ ሆነባቸው። እነሱ እንደጠበቁት ረጅም ግርማ ሞገስ ያለው ቆንጆና ሞዴሊስት አልነበረም። እንደ ማህበረሰቡ መለኪያ ሙሽራው ለአይን የማይስብና የማያምር
አጭርም ነበረ። ሁሉም በመገረም ይሄማ በጣም ሀብታም መሆን አለበት አሉ። ቀጥለውም እሱም ያስተዳድራቸውን ካምፓኒዎች ለማወቅ እዛው ለነበሩ ሰዎች መጠየቅ ጀመሩ። ቢሆንም ግን ሙሽራው እንደገመቱት ባለሀብት ሳይሆን አንድ ፋብሪካ ውስጥ የሚሰራ ተራ ተላላኪ ሰራተኛ ሆኖ አገኙት። ሁሉም ተናደዱ፣ ተበሳጩ፣ አበዱ። በመሆኑም ይቺ ቆንጆ ልትፋታም ትችላለች ብሎ በማሰብ ከ2 ዓመት በላይ ጠበቃት። ከዛ በኋላ ግን ተስፋ ቆርጦ ከነመፈጠሯ አይቷት የማያውቃትን አንዲት ሴት የፍቅር ጥያቄ ያቀረበችለትና ካለምንም አይን ማሸት አገባት። እስካሁንም ፍቅርና ደስታ የሌለው ህይወት እየመራ ይገኛል። ይሄ ታሪክ የዚህ ዋና ገጸ ባህሪ ታሪክ ብቻ ሳይሆን የብዙ የዚህ ዓለም ፈሪ ወንዶች እውነተኛ ታሪክ ነው። የዚች ቆንጆ ሴት ባለቤት ኳሊቲ ምንድን ነው? ምን ስላለው ነው? መልሱ በጣም ቀላል ነው። ድፍረት ነው። የዛ አገር ወንዶች ደፍረው እሷን ከማናገር ይልቅ ስለሷ መሰልሰል፣ በህልማቸው ማሰብና እሷን በአይናቸው መቀበልና መሸኘት ምርጫቸው ስላደረጉ ነው። ያ በመልኩና በደህንነቱ የሚሳለቁበት ወንድ ግን እንደነሱ እሷን ለማናገር አልፈራም። ወንዶች ቆንጆ ሴቶችን ማናገር ከመፍራታቸው የተነሳ በጣም ቆነጃጅት ሴቶች ደፍሮ የሚያናግራቸው ወንድ በማጣታቸው ምክንያት ቆመው የሚቀሩ በጣም ብዙ ናቸው። በታሪኩ ላይ እንዳየነው አይናፋርና ፈሪ ወንዶች እያዛጉ ጠዋት በአይናቸው ማታ ደግሞ በህልማቸው ሲመለከቱ ሲሸኙ፣ እንደ ሙሽራው አይነት ደፋር ወንዶች ግን ቆነጃጅቶችን ያናግሯቸዋል፣ ያቅፏቸዋል፣ ይስሟቸዋል፣ ከዛም አልፎ አቅፏቸው ያድራሉ። በመቀጠል ይህንን ፍራቻ የሚያስወግዱ 7 ምክሮችን እነግራችኋለሁ። አብራችሁን ቆዩ። አንደኛ፣ 10% ወንድ ልጆችና 90% ሴት ልጆች ወዳሉበት ዓለም መግባት ትፈልጋለህ ወይስ አትፈልግም? እምቢ ብትለኝስ በሚል ፍራቻና ሀፍረት መነሻ ምክንያት 90% የዚህ ዓለም ወንዶች ደስ ላሏቸውና ለወደዷቸው ሴቶች ከማናገር ይልቅ እጃቸውን አጣምረውና አፋቸውን ዘግተው እድላቸውን መጠባበቅ ነው የሚመርጡት። ይታደሉታል እንጂ አይታገሉትም ነው። 90% የዚህ ዓለም ሴቶች ደግሞ ወንድ ልጅ እንዲቀርባቸውና እንዲጠይቃቸው ይፈልጋሉ። በመሆኑም ጽድት ብለው ለብሰው ጸጉራቸውን ተሰርተው በቻፕስቲክና በሜክአፕ ተውበው ወንዶችን ይጠብቃሉ። ስለዚህ እናስበውና የዓለማችን ሴቶች 90% የሚሆኑት ቁጭ ብለው ወንዶች እንዲጠይቋቸው ሲጠብቁ፣ 90% የዚህ ዓለም ወንዶች ደግሞ በሀፍረትና በፍርሃት ተሸማቀው ደፋር ከሆኑ 10% የዓለማችን ሴቶች አንዷ መታ እንድትጠይቃቸው ለብሰው ጸጉራቸውን ፍሪዝ አድርገው ሽር ብትን ይላሉ። በአንጻሩ ደግሞ ሴቶችን ደፍረው የማናገር ችሎታ ያላቸው 10% የዓለማችን ወንዶች 90%ን የሴቶች ዓለም ብቻቸውን እንደፈለጉ ይዋኙበታል። ስለሆነም ምርጫው ያንተ ነው። ከ10% የዓለማችን ወንዶች ተቀላቅለህ 90%ን የሴቶች ዓለም ገብተህ የምትወዳትን አግኝተህ ተደስተህ መኖር ነው ምርጫህ? ወይስ ወደ 90% የወንዶች ዓለም ገብተህ ከ10% ደፋር የዓለማችን ሴቶች አንዷ መታ እንድትጠይቅህ ተስፋ በሌለው የተስፋ ጉዞ እንድትጓዝ ነው ፍላጎትህ? መልሱ ላንተ ትቼዋለሁ። ያንተ ምርጫ ከ10% ደፋር የዓለማችን ወንዶች ጋር እንደሚሆን አልጠራጠርም። ግን ደግሞ እዛ መግባት ቀላል እንዳይመስልህ። ቀላል ቢሆን ኖሮ ሁላችንም ወንዶች እዛ ውስጥ እንገኝ ነበር። 10% ደፋር ወንዶች በሴት ልጅ ፍቅር ዓለማቸውን ወደሚቀጩበት የሴቶች ዓለም ለመግባት የሴቶች ባህሪና ተፈጥሮ በሚገባ ማወቅና ከነሱ ጋር ያለንን ግንኙነት ማሻሻል ያስፈልጋል። ሁለተኛ፣ አንድ የዓለማችን ታዋቂና ዝነኛ የፊልም ባለሙያ ብራድ ፒትም እኮ ከሙያው በተጨማሪ ቆንጆና ማራኪ ወንድ ተብለው ለ2 ጊዜ ተመርጠዋል። ግን እምቢ ብቻ ሳይሆን እምቢየው ተብለዋል። እሱ ግን እምቢ ስለተባለ እንደ ሽንፈትና ውርዴት አልቆጠረውም። ሶስተኛ፣ የሞከረ ይሳካለታል። ድፍረትም ራሱ ማራኪ ነው። በዓለማችን ያሉ ድሎች ሁሉ የሙከራዎች ውጤት ናቸው። ድል ሕይወት ዘርቶ እጃቸውና እግራቸው አጣምረው ወደ ተቀመጡ ሰዎች አይመጣም። ድልን ጭቃው ኩተውና ድንጋይ ጠርበው የሚገነቧት ደጋግመው የሚሞክሩ ሰዎች ናቸው። 2 ፍቅረኛሞች ተቃቅፈው መንገድ ላይ ስታይ እዚያ ያደረሳቸው የወንዱ ድፍረትና ተደጋጋሚ ሙከራ እንደሆነ በፍጹም እንዳትረሳ። እምቢ ብትለኝስ የሚል ፍርሃት ሰብረህ አንዲት ሴት ብታናግር ስልኳን ባትሰጥህም እንኳን ለድፍረትህና ለሙከራህ ግን ማድነቁ አይቀርም። እመነኝ፣ አትጠራጠር። ወይ ደግሞ ሌላ ቀን ስታገኛት ብሩህ ፊት ልታሳየህ ትችላለች። ድፍረት የሴቶችን ስሜት የመማረክ ብቃቱ ከፍ ያለ ነው። 4ኛ፣ እምቢ የተባልከው
የማንም ዜና አይሆንም። የወደድካትን ልጅ አናግረሃት ፊት ነስታ ስለሄደች ወይ ደግሞ ስልክ ጠይቀሃት እምቢ ስላለችህ በማግስቱ በአዲስ ዘመን ጋዜጣ ወይ ደግሞ በኢቲቪ ዜና ሆኖ አይተላለፍም። ምክንያቱም ብትወድህም እንኳን ሴትነቷን ስለማይፈቅድላት ራሷ መጥታ አትጠይቅህም። ስለዚህ አንድን ሴት ጠይቀህ እምቢ ስላለችህ ሁሉንም ሴቶች አይወዱኝም ብለህ እንደ ትልቅ ጉዳይ አድርገህ አካብደህ አትየው። ይልቁንም ደፍረህ ብታናግራት ምላሿ አዎንታ ሊሆን ስለሚችል እድሜህ ሙሉ ፍቅርና ደስታ የምትሰጥህን ባለቤትህ ልትሆን ትችላለች። አምስተኛ 3-4 ሴቶችን ጠይቀህ እምቢ ስላሉህ መጨነቅ የለብህም። የተወሰኑ ሴቶች ፊት ስለነሱህ በዓለም ሙሉ ያሉ ሴቶች እንደጠሉህ አይነት ሊሰማህ አይገባም። ውጤቱ ምን ነበረ የሚለውን ግድ ሳትል ከጓደኞችህ ተለይተህ በድፍረት ሴቶች መቅረብና ማናገር በመቻልህ ከጓደኞችህ የተሻልክ ነህ። ጓደኞችህ ባንተ መቅናታቸው አይቀርም። 6ኛ እስኪ ደላሎችን አስባቸው። አንድ ቤት ለማሻሻጥ ለብዙ ሰዎች ደውለው ይናገራሉ። ቀኑን ሙሉ ሲደውሉና ካርዳቸውን ሲጨርሱ ውለው አንድ ሰው እንኳን መጥቶ ቤቱ ላያዩ ይችላል። ስልክ ደውለውም ላያነሱላቸው ይችላሉ። ብዙ አውርተዋቸው ቤቱንም መጥተው አይተው አንፈልገውም ሊሏቸው ይችላሉ። ቢሆንም ግን በዚህ ተስፋ ቆርጠው ስራቸው አያቆሙም። ይልቁንም አነጋገራቸውን አስተካክለው ነው ሌሎች ጋር ደጋግመው የሚሞክሩት። በተደጋጋሚ ሙከራ በማድረግም አንድ ቀን ቤቱን ሸጠው የድካማቸውን ዋጋ ያገኛሉ። ማንኛውም ነገርም ደጋግመህ ስትሞክረው ነው ብቁ የሚያደርግህ። ስለዚህ በማንኛውም አጋጣሚ ከሴቶች ጋር መተዋወቅና መነጋገር ድፍረትህንና አነጋገርህን ያስተካክልልሃል። አንዲት ሴት ልታናግራት ስትነሳ 100% በደስታ ተቀብላ ስልኳ ትሰጠኛለች ብለህ አትጠብቅ። ምክንያቱም ምላሿ አሉታ ቢሆን ሊያናድድህ ስለሚችል። ዝቅ ያለ ግምት ይዘህ ከቀረብካት ግን ብዙም አያሳስብህም። 7ኛ እንቁላል ስልስ ለመስራት ብዙ ነገሮች ያስፈልጉሃል። እንቁላል፣ ሽንኩርት፣ ቲማቲም፣ ዘይትና የመሳሰሉትን። የምትመኛትን ቆንጆ አፍቃሪ ለማግኘትም ብዙ ጥረት ማድረግ ያስፈልግሃል። ስለዚህ እምቢ ካለችኝ ስሜቴ ይጎዳል፣ ልቤ ይሰበራል ሳትል ደጋግመህ ሞክር። እድለኛ ከሆንክ ብዙ ሳትለፋ አፍቃሪ ታገኛለህ። ካልሆነ ደግሞ በተደጋጋሚ ሙከራ ማድረግ ማቆም የለብህም። እንግዲህ ለዛሬ ያዘጋጀሁት ሐሳብ ይሄን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁንም ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።